መታረቅ ሲያቅታችሁ ክርስቶስን አስቡት እስቲ። የበደሉትን አያውቁምና ይቅር በላቸው ያለው እሱን አስቡና ይቅር በሉ ነው። እሱን እያሰባችሁ ጽኑ ነው። መታረቅ ሲያቅታችሁ እንደው ለምን ከአይሁድ ግን እንሮጣለን? እኔን ምን ያህል ችሎኛል ማለት አይበቃንም እንዴ? እኛን ምን ያህል ነው የቻለን እግዚአብሔር? ያንን አስባችሁ ይቅርታ አድርጉ ነው። ወህድጉ ያህድግ ለክሙ ወስራዩ ይሰሪ ለክሙ። ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል ብሏል ቅዱስ ዮሐንስ አፈወርቅ በቅዳሴ። ስንተው ይተውልናል፣ ይቅር ስንል ይቅር ይለናል። እና ጌታችን ኢየሱስ ክርስቶስ ለሁሉ ለድህነት፣ ለዝምታ፣ ለመከሰስ፣ በሐሰት ለመከሰስ ስም አጥፊ ሲነሳብን ከክርስቶስ በላይ ስሙን ያጠፉት ሰው አለ እንዴ? ምንድን ነው ያሉት? ሰንበትን የሚሽር ሐሰተኛ ምስጋና ይግባውና የወንበዴዎች ወዳጅ ያልተባለ እስቲ እንደው